ወይኔ ኡፍ በጣም ይቅርታ አላየሁክም ነበር። እኔም እንደዛው። እንግዲህ ባለማየት እኩሉንም ማለት ነው። አልተጎዳክም አይደል? የአይን አምላክ ጠብቆኝ ነው እንጂ እንዳንቺ አራራጡማ ባጭሩ ተቀጭቼ ነበር። ወይኔ ጉዴ ፈላ። ምን ሆንሽ? ምንድነው? ከማን እየተደበቅሽ ነው? ከፍቅረኛዬ? ሰው ከፍቅር እንዴት ይደበቃል? ያው በፍቅር መሃል ጸብ አይጠፋም አይደል? ታዲያ ጸብ በመነጋገር እንጂ በመደባበቅ ይፈታል? ከዘኛ አይለቀኝ። ምን አርገሽው ነው? ዋሽቸው። ምን ብለሽ? ኮንሰርት ስጨፍር አድሬ የት ነው ያደርሽው ሲለኝ እናቴ ቤት ነው ብዬ ዋሻሁት። ለምን አላስታረቃችሁ? ሰው መስሎ ነው እንዴ? የሆነ ሰይጣንማ አለበት። ለሱም ቢሆን መፍትሄ አለው። ታዩ እንዳትለኝ ብቻ። አለበት ያልሽኝ ሰይጣን አንቺ ነሽ እንዴ? ምንድነው ታዲያ መፍትሄው? ንስሐ። አዎ እውነትን በመናገር ውሸትን ማሸነፍ ንስሐ ይባላል። በመንጻት ከመደበቅ መዳን ይቻላል። በንስሐ ይታረቀኛል? አዎ ንስሐ አይደለም ከተቀየመ ልብ ከሙት ራሱ ያስነሳል። አስታርቁኝ። በይ ውሰጂኝ ወደሱ። አራተኛው አብይ ጾም ሳምንት መጻጉዕ በሚል ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳ ሕሙማንን የፈወሰበት ነው። ከኃጢአታችን ብዛት ካለብን የነፍስ ደዌያት ያድነን ዘንድ መልካም ስራዎችን በመስራት እንማጸን። በሙታን ሰማዕት ቅዱስ ሚካኤል አንድነት ገዳም ለሚገኙ አባቶች በዓታችሁ ተሰርቶ ስላልተጠናቀቀ የቻልነውን አግዛችሁ። ለማገዝ ንግድ ባንክ 1044 2598 391 አቢሲኒያ 14 10 29 444